የወለድ ብር ተቀብለን ለምስኪን መስጠት አንችልም ወይ? ሆነ ብለን በወለድ አስቀምጠን ከሆነ አይቻልም። ወዘሩ ማ በቂየ ሚን الرባ ሲባል ሰዎች ሲጀመር ሲስተሙን ማቆም ነው ያለባቸው። ግን ከዛ በኋላስ ቀድሞ ይቻላል በሚል አቋም ይዞ ወይም ሳያውቀው አካውንቱ ተከፍቶ የወለድ አካውንት ተከፍቶ ወይ ሁክሙን ሳያውቅ ለምሳሌ ወይም ደግሞ ቀድሞ ነፍስያው ስቦት ከከፈተ በኋላ በምንም ምክንያት ይሁን ከፍቷል፣ ብሩ በወለድ ተጠራቅሟል። ከዛ ተውበት ማድረግ ፈለገ፣ መውጣት ፈለገ፣ የመጀመሪያ ስራ አካውንቱን ይዘጋል፣ ሂሳቡን ይዝጋ፣ ከወለድ ሲስተም ማውጣት አለበት። ያንኛውን ገንዘብ እነሱ ጋር ሊተወው አይገባም። ዝም ብሎ እዛ ለተቀመጠው ቴለር ነው እየተወለፈ ያለው። ከዛ አውጥቶ ለምስኪን ይስጠው፣ ወይም ህዝባዊ ለሆኑ አገልግሎቶች ላይ ሽንት ቤት ሊሆን ይችላል፣ መንገድ ሊሆን ይችላል፣ የመድኃኒት ላጣ ሰው፣ ለዕለት ጉርስ የተቸገረ ሰው፣ ጎዳና ላይ ለወደቀ ሰው ለመሳሰሉ መስጠት ይችላል። በንያው አጅር ያገኛል፣ በገንዘቡ አይደለም። በንያው በሚሰራው በንያው አጅር ያገኛል። ከዛ ውጭ ግን በዚህ መልኩ ሌላ ፈትዋ የሚሰጡ አሉ። ምን ብለው ችግር የለም አንተ እንዳትበላ በወለድ አስቀምጠው እያወጣህ ለምስኪን ስጠው። እንደዚህ አይቻልም። ይሄ እንዲህ አይነት ነገር በፊትም ቢቻል ኖሮ በወለድ እያስቀመጡ ትርፉን እየወሰዱ ለምስኪን ይሰጥ ነበር። እንዲህ አይነት አሰራር የለም ከቀደም በፊትም። አሁን ከየት ያመጡት እንዲህ አይነቱን ፈትዋ? አንዳንድ ሰዎች በዚህ መልኩ ፈትዋ የሚሰጡ አሉ። አይ ለተለያዩ ለቤተ ክርስቲያን መስሪያ ነው የሚውለው፣ ለእንደዚህ ነው የሚውለው፣ ለምንም ይዋል አለመስጠት ነው ከመነሻው። አይ ወለዱ እኮ መስራቱ አይቀርም፣ ገንዘቡ እኮ መስራቱ አይቀርም፣ በአማና ብታስቀምጥም ገንዘቡ ቢሰራበት ወለዱን ካላመጣ ልትል አትችልም። አማራጭ ከጠፋ ዋናው ነገር ከዚህ መውጣት የፈለገ ሰው ከነዚህ ሲስተሞች መቼም በግል ማስቀመጥ ፈተና ነው ይታወቃል። ከህግ አንፃር ያለ ነገር አለ፣ ሌላም ስጋት ሊኖር ይችላል። በራሱ ወይ ግብይት ላይ ያውለው ወይ ንብረት ላይ ያድርገው። በተለይ ገንዘቡ ዛሬ ወዴት እየሄደ እንደሆነም ስለሚታወቅ ማለት ነው። ከዛ ውጭ ግን ሆነ ብሎ በወለድ አካውንት ማስቀመጥ የለበትም። ሆነ ብሎ ማድረግ የለበትም። ከወለድ ነፃ አድርጎ ያስቀምጥ። ቀድሞ የተቀመጠ ካለ አውጥቶ ለሆነ ነገር ማዋል ይችላል። والله اعلم